አዲስ ገጽ በተለያዩ አነጋጋሪ አዝናኝና ቁም ነገር አዘል ርዕሰ ጉዳዮች ላይ ትኩረቱን ያደረገ የሬዲዮ ፕሮግራም በመስፍን አሰፋ የሚዲያ ፕሮግራም ዝግጅትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ትብብር በየሳምንቱ ረቡዕ ከ10 እስከ 12 ሰዓት ድረስ የሚቀርብ የፕሮግራሙ ዋና አዘጋጅ መስፍን አሰፋ። አዲስ ገጽ ይሄ ደመራ ነው። ደመራውም የእሳት ዘመናዊ ጉረምሳ ያውም የትኩሳት አልፎ ሳስታውሰው መስቀልን እንደ ሰው እድሜ ይመስለኛል ቆሞ የሚለኮሰው ተስፋዬ እንደመሸ ህልሜ እንደቆሰሰ ስንቴ ችቦ በርቶ መስቀል ተተኮሰ። አልፎ ሳስታውሰው ስንት ዘመን መሽቶ ስንት ዘመን ነጋ ስንት ያስተናገድኩት የሕይወትን በጋ ስንቱን ነገር ተውኩት ስንት ነገር ተወኝ ስንት የስተራምጄ ስንት ውስጥ ተራመደኝ የሕይወትን ክረምት እስከምሻገረው እስከሚሻገረኝ ዘንድሮም በደመራው ምክንያት ቆሞ በሚነደው ስንቱን አስታወስኩት ስንቱን አስታወስነው። አላባራም ዝናብ ጭጋጉ የትለቁ መስኩ አላበበም ጭጋው መቼ ደርቆ አልፈነዳም አደይ ሜዳው አላበበም የኑሮ አዲስ ዓመት ገና ነው አልጠባም ገና ነው መስከረም የኔ አዲስ ዓመት አሁን ግን ይሄ ደመራ ነው ደመራውም የእሳት ዘመኔ ጉረምሳ ያውም የትኩሳት አልፎ ሳስታውሰው መስቀልን እንደ ሰው እድሜ ይመስለኛል ቆሞ የሚለኮሰው በነደደ ዘመን በተቃጠለ እድሜ በችቦ አምሳል ቆሞ በረከሰው እውነት በወደቀ እምነት በብዙሃን ታሞ ባመደው ቅስሜ በከሰመው ህልሜ መስቀልን ሳስበው ለምንድን ብሎ ነው ሊነድ የሚቆመው? በአዲስ ዓመት ከምንጨምረው ነገር አንዱ እድሜ ነው። እድሜን ከደመራ ጋር የሚያያይዝ አባባልም አለ። ይህን ያህል ደመራ ለኩሻለሁ የሚል አይነት። ጥያቄውም ይህ ነው፣ ስንት ደመራ ለኮስን? የደመራና የመስቀል በዓል በተከበረ ማግስት ላይ በመሆናችን ነው። ቀደም ሲል ያሰማናችሁ የደምሰው መርሻ ደመራና መስቀል የተሰኘውን ግጥም ያስቀደም ነው። የደምሰው ግጥም ደመራው ከደመራነት ባሻገር እድሜያችንን የሚያስታውስ ነው የሚል አይነት ይዘት አለው። ነገሩን ረዘም ስናደርገው ደግሞ ደመራ ከመለኮስ ባሻገር በእድሜያችን ምን ሰራን ብለንም ለመጠየቅ ቆም ማለት አለብን። ጤና ይስጥልን የፕሮግራማችን ተከታታዮች፣ አዲስ ገጽ ፕሮግራማችንን ነው ለእናንተ ማቅረብ የጀመርነው። አዘጋጆቹና አቅራቢዎቹ መስፍን አሰፋ፣ ዳንኤል ብርሃኑና እኔ ሚፍቱ ስራቱጂ እስከ ፕሮግራሙ ማብቂያ ድረስ አብረናችሁ እንቆያለን። እዚህ ስቱዲዮ በስራ ላይ ከኛ ጋር የሚገኘው የቴክኒክ ባለሙያ መስፍን ለአከማርያም ነው። አብራችሁን በመቆየት ዝግጅቶቻችንን እንድትከታተሉ በአክብሮት እንጋብዛለን። አድማጮች፣ ስቱዲዮ ከገባን ጊዜ ጀምሮ የተለያዩ አድማጮቻችን የደወሉኛና አድማጮቻችን እናንተን መልሰው ማለት ነው እንኳን አደረሳችሁ ማለት መልካም ምኞታቸውን ጭምር እየገለጹልን ይገኛሉ። ብዙዎች ደግሞ በድምጻዊ ማዲንጎ አፈወርቅ ህልፈት የተሰማቸውን ሐዘን እየነገሩን ነው። ሁላችንም እንሞታለን። የመኖር ትልቁ ግቡም ዘላለማዊ ሆኖ መኖር አይደለም። በመኖር ውስጥ ግን የማይሞት ስራ ሰርቶ ማለፍ ይቻላል። የህይወት ጉዞ ማብቂያ ሞት ነው። ይህንን እውነት ሁላችንም እናውቀዋለን፣ ተቀብለነውም እንኖራለን። ይህም ሆኖ ግን የሰው ልጅ ህልፈት ሁሌም አዲስ ሆኖ ያስደነግጠናል፣ እናዝናለን። ሞት ማለት በአካል መለየት ነውና በተለይ ትላንት በሞት እንዳጣነው ወንድማችን እንደ ማዲንጎ ህልፈቱ ድንገተኛ ሲሆን ሐዘናችን ከፍተኛ ይሆናል። ለዚህም ነው በማዲንጎ ሞት ህዝቡ የተሰማውን ሐዘን በተለያየ ጽሑፍ የገለጸው። አለው ማለት ከንቱ ነው፣ ታይቶ መጥፋት ነው በቃ። ልብ የሚሰብር ክፉ ዜና። ይኸው በእንዲህ አይነት ዓለምን ጥለናት እንሄዳለን። ሐዘን የበረታብኝ በእውነት ማዲንጎ አሳዘነኝ። ማመን ያቃተኝ ከልብ ያሳዝናል። መች ጀመርክና ጨረስክ?
ይህም ሆኖ እንደ ማዲንጎ ያሉ ሰዎች እነሱ ቢያልፉም መልካም ስራቸው አብሯቸው አያልፍምና ዘወትር በየሰቡ ልብ ውስጥ ቦታ ይኖራቸዋል። ይህ በጎ ስራቸውን ከህልፈታቸው ጋር በማያያዝ የተለያዩ የዓለማችን ሰዎች እንዲህ ብለዋል። ለራሳችን ብቻ ያከናወናቸው ስራዎች ከራሳችን ጋር ወደ መቃብር ይወርዳሉ። ለሌሎች ለሀገራችንና ለዓለማችን ያበረከትነው በጎ ተግባር ግን ሁሌም ሕያው ሆኖ ይታወሳል። በጣም እንደምንወዳቸውን ሰዎች ካጠገባችን በሞት ሲለዩ በውስጣችን ዘላለሙን ይታወሰናል። እንዲታወሱንም ከፈለግን በመልካም ስራቸው የምንለግሳቸው ፍቅር ዘላለማዊ ሊሆን ይገባል። የምንወዳቸው ሰዎች እስከ መጨረሻው በመሞታቸው ምክንያት ከልባችንና ከአእምሯችን ሊጠፉ አይችሉም። ምክንያቱም ሞት ከነሱ ሊሰርቅብን የማይችለው በጎ ተግባራቸው እስከ ዘላለሙ ከኛ ጋር ስለሚኖር በልፎቱ ወይ በሞቱ ምክንያት ለምትወደው ሰው ያለህን ፍቅር አትቀንስም። በተለይ በሕይወቱ እያለ የፈጸማቸውን ሰናይ ተግባራት ስታስብ ሁሌም ታስበዋለህ፣ ሁሌም ትወደዋለህ። ለዚህም ነው ጌታቸው አስፋው ቀደም ሲል እንዳልነው የማይሞት ማን አለ? ማንም ሰው ይሞታል፣ የቆየ ሀቅ ነው፣ ታሪክ መዝግቦታል ሲል ያቀነቅነው። ይህ ሙዚቃ ይቀጥላል። የመስከረም ወር ውስጥ በርካታ በዓላት ይከበራሉ። ከዘመን መለወጫ በዓል ሌላ ሰሞኑን በድምቀት የተከበረው የመስቀል በዓል፣ በዚህ ሳምንት መጨረሻ የሚከበረው የኢሬቻ በዓልም የሚጠቀሱ ናቸው። ይህ ያዝነው የመስከረም ወር በተለይም በሀገራችን የተለየ ስሜት የሚያላብስ ነው። ከክረምቱ እየወጣን ብራ የሆነ ቀንን ለማየት የምንበቃበት በመሆኑም የተለየ ነው ቢባል የሚገርም አይሆንም። ከዚህም ሌላ ተፈጥሮ ምድሪቱም በልዩ ልዩ ቀለማት የሚያደምቃትም በዚሁ መስከረም ወር ውስጥ መሆኑ የተለየ ነው ቢያሰኘው የሚያስማማ ይሆናል። በተለይ በሀገራችን አደይ አበባ በመስከረም ወር ልዩ መለያ በመሆኑም ወሩን የተለየ ቀለም እንዲኖረው ምክንያት ነው ማለት እንችላለን። ከዚህም ሌላ በተለያዩ አንጸባራቂ ቀለማት የምትደምቀው የመስቀል ወፍ ዓመት ጠብቃ የምትከሰተውን በዚህ ወር ውስጥ ነው በመስከረም። ይህን ሁሉ የተፈጥሮ ጸጋ ለማየት ከዓመት ዓመት በመሻገራችንም ነው ዛሬም እንኳን አደረሳችሁ የሚለውን መልካም ምኞት መግለጫ የምንለዋወጠው። በነገራችን ላይ በዛሬው ፕሮግራማችን የመስቀል ወፍን በተመለከተ አጠር ያለ ቅንብርን ይዘናል። የወፏ ተፈጥሮ ከመስከረም ጋር ያቆራኛቸውስ ምን ይሆን ስንል እናነሳለን። ብዙዎች ልማዳቸውን ለመለወጥ ይጥራሉ። በአዲስ ዓመት ሊተውት ቃል ከሚገቡት ልማድ አንዱ የአልኮል መጠጥ ሱሰኝነት ነው። መጠን አልፈው የሚጠጡ ሰዎች ለተለያዩ የጤናም ሆነ ማህበራዊና ኢኮኖሚያዊ ችግሮች እንደሚዳረጉ ይታወቃል። ታዲያ ከመጠጥ ብንላቀቅስ ምን ልናገኝ እንችላለን የሚሉ ብዙ ሰዎች ይኖራሉ። መቼም ከችግሩ ራሳቸውን ካላቀቁ ሰዎች ልምድ መውሰድ ይቻላልና ለዛሬ የአንድ ሰውን ምክር አቀናብረናል። በተያዘለት ጊዜ ይቀርባል። ብዙዎቻችሁ በዚህ ፕሮግራማችን ትረካዎችን አቅርቡልን ስትሉ አስተያየቶቻችሁን ትሰጡናላችሁ። እኛም በተቻለ መጠን አለፍ አለፍ እያልን ከህይወት ገጽ የሚመዘዙ ታሪኮችን እያቀረብንላችሁ ነው። ለዛሬም በአሳዳጊው ይበደል ስለነበረ አንድ ታዳጊ ያቀናበርነውን ትረካ ይዘንላችሁ ቀርበናል። ዝግጅቶቻችን እስከ 12 ሰዓት ባለው ጊዜ ለእናንተ እናቀርባለን። በምላሹ አስተያየቶቻችሁን አድርሱን። ለአሁን እስከ 12 ሰዓት ድረስ በሚኖረን ቆይታ አስተያየቶቻችሁን ለማድረስ ለምትደውሉ አድማጮቻችን የስቱዲዮ ስልክ መስመሮቻችን 011-552-5484 ወይም 011-552-5485 ነው። ልትጠቀሙባቸው ትችላላችሁ። በተጨማሪነትም በእጅ ስልካችን 0941-50-0007 ላይ ልደውሉልን ትችላላችሁ። አጫጭር እንደዚሁም መልእክቶቻችሁን ማስተላለፍ ትችላላችሁ። አዲስ ገጽ የሬዲዮ ፕሮግራም የሚለውን የቴሌግራም ቻናላችንንም ብትቀላቀሉ እንወዳለን። ከዚህም ሌላ የፌስቡክ ገጻችንን አዲስ ገጽ የሬዲዮ ፕሮግራም ብላችሁ በመግባት ጎብኙን፣ ላይክና ሼርም አድርጉን። እንዳልፉት ሳምንታት ሁሉ የዛሬውን ፕሮግራማችንን ሁለተኛ ክፍል ማለትም ከ11 ሰዓት እስከ 12 የሚተላለፈውን የአዲስ ገጽ ፕሮግራማችንን ስፖንሰር ያደረጉልን አማራ ባንክ እንዲሁም ጊፍት ሪስቴት እንኳን አደረሳችሁ ሲሉ መልካም ምኞታቸውን ይገልጻሉ። በእናንተ በአድማጮቻችን ስም በቅድሚያ እናመሰግናለን። የስፖንሰሮቻችንን ተጨማሪ መልእክቶች ሁለተኛው የፕሮግራማችን ክፍል ላይ ስንዳረስ እናሰማችኋለን። አብራችሁን ቆዩ ግብዣችን ነው። ህይወት ሁሌም በአንድ መስመር ቀጥ ብለህ የምትጓዝባት ልትሆን ከቶንም አትችልም። እንዴ ብለህ የምታስብና ለምን በፈለኩት መንገድ አልሄደችልኝም ብለህ የምትበሳጭ ከሆነ ተሳስተሃል። ለምን ህይወት ጀርባዋን አዞርችብኝ ብለህ ብቸኛውን በችግር ውስጥ የወደቀ ሰው አንተው ራስህ የምትቆጥር ከሆንክም ትክክለኛው መንገድ ላይ አይደለም። ከገባበት ችግር ለመውጣት ያልተገባ እርምጃ የምትወስድ ከሆነም ልክ አልሰራህም።
ከችግር ለመሸሽና ራስን ከእውነታው አርቃ ለመገኘት ሱስ ውስጥ የምትዳከር ከሆነ ከመሰናክሉ አላለፍክም። ይልቅስ የበለጠ ፈተና ውስጥ ራስን እየከተትክ ነው። ትጎዳለህ፣ ትወድቃለህ እና መነሳት ያቅታል። ሱስ ብለው ባለሙያዎች ከሚጠሯቸው ጉዳዮች አንዱ ደግሞ መጠጥን አብዝቶ መጠጣት ነው። አብዝቶ መጠጣት በእርግጥም ሱሰኛ ያደርጋል። ከሱስ ግን መውጣት ይቻላል። በመውጣት ደግሞ የሚገኝ ጥቅም እንግዲህ ይህ አስኳል ሐሳብ ነው ቀጣዩ የዝግጅታችን ትኩረት። በዚህ በያዝነው አዲስ ዓመት በመጀመሪያው ሳምንት ካሉት ቀናት ባንደኛው ከምሽቱ 2:30 አካባቢ ነው። ሰውየው አቅሉን እስኪስት ጠጥቷል። ጨርሶ የት እንዳለ አላወቀም። መኝታ ክፍሉ ያለ ያህል ተሰምቶታል። ጃኬቱን አውልቆ ኮፍያውን አሽቀንጥሮ ጥሎ ከእንግሊዝ ኤምባሲ ወደ መገናኛ በሚወስደው የመሃለኛው አስፋልት ላይ ጥጉን ይዞ ለጥ ብሎ ተኝቷል። መኪናዎች በከባድ ፍጥነት ይበራሉ። ሙት ያላለው ነፍስ ሆኖ ላዩ ላይ ሊወጣ የነበረ አይሱዙ መኪና ሾፌር በሚገርም ሁኔታ መሪውን በፍጥነት ወደ ግራ ጠቅልሎ ራሱንም መሬት ላይ የተኛውንም ሰው ካደጋ አዳነ። መኪናውን በቅርብ ርቀት አቁሞ ወደ ወደቀው ሰው እየሮጠ ሄደ። ሌሎችም ተከተሉት። ብዙ ሰው የጠበቀው ታሞ የወደቀ እንጂ ራሱን እስኪስት የጠጣን ሰው አልነበረም። ገረማቸው። ሊያነሱት ሞከሩ። ሰውየው ለምን ብሎ ያዙኝ ልቀቁኝ ይል ጀመረ። በስተመጨረሻ ሁሉም ተባብረው ወደ ዳር አወጡት። ኪሱ በተገኘው የሞባይል ስልክም ለዘመዶቹ ተደወለ። ይህንን ከአድማጫችን የተነገረን ገጠመኝ መነሻ በማድረግ የፕሮግራማችን ተከታታዮች አንድ ምክር አዘል ጽሑፍ ቀጥለን እናቀርብላችኋል። አልኮል መጠጥ መጠጣትና አልኮል መጠጥ አብዝቶ መጠጣት የተለያዩ ጉዳዮች ናቸው። በተለይ ለሚጠጣ ሰው ማለታችን ነው። ከሃይማኖትና አልፎ አልፎም ከምንኖርበት ማህበረሰብ አታይ እምነትና ልምድ አንጻር ደግሞ ምናልባት መጠጥ ነው ትንሽም ቢሆን ብዙ የሚል መከራከሪያ ነጥብ ሊነሳ ይችላል። በዚህ ዝግጅት ግን ሁለተኛውን ሐሳብ መሰረት እናድርግና መጠጥ አብዝቶ መጠጣት ጎጅ ነው ብለን ከአንድ ሰው የሕይወት ታሪክ አንጻር ጉዳዩን እንቃኛለን። ባለ ታሪኩ ክሪስ ስኮት ይባላል። አብዝቶ ባለመጠጣት ባለመስከርና ሱሰኛ ባለመሆን የሚገኘውን ጥቅም ነው ዘርዘር አድርጎ የሚናገረው። ክሪስ የሕይወት ልምዱን መነሻ አድርጎ በምክር መልክ የዘረዘረው ሐሳብ ሚዛን የሚደፋና ጠቃሚ ሆኖ ስላገኘነው ለአድማጮቻችን ለማካፈል እንዲህ አቀናብረነዋል። አልኮል መጠጣት ማቆም ከባድ ይመስላል። በተለይ ለማቆም ሞክረው መልሰው መጠጥ ውስጥ የሚዘፈቁ ሰዎች መጠጥ ባቆሙበት ሰሞን የተሰማቸው ቀፋፊ ስሜት ዕድሜ ልካቸውን የሚቀጥል ሆኖ ስለሚሰማቸው 1000 ዓመት አይኖር ይሉና በድጋሚ ብርጭቆ ይጨብጣሉ። ክሪስም ከዚህ እውነት ጋር ነበር መጀመሪያ የተጋፈጠው። መጠጡም ባቆሙበት ሰሞን ጥሩ ስሜት አይሰማውም፣ ይቀፈዋል፣ አልተመቸውም። በኋላ ግን ነገሩ ገባው። አብዝቶ መጠጥ የሚጠጣ ሰው ድንገት ዘሎ መጠጥ መጠጣቱን እርግፍ አድርጎ ለመተው አይነሳም። በተረጋጋ መንፈስ ቀስ እያለ ውሳኔውን ከመሬት ማሳረፍ ያስፈልገዋል። በተለይ ከባለ ሙያዎች ጋር ተነጋግሮና ምክራቸውን ተቀብሎ ራሱን ከአዲሱ ማንነቱ ጋር ማለማመድ አለበት። የመጠጥ ልምዱ ሊተኩ የሚችሉ ሌሎች ጉዳዮችና እንቅስቃሴዎች ምን እንደሆኑ ማወቅ መረዳትም አለበት። ከመሬት ድንገት ተነስቶ አቆማለሁ ብሎ ከመወሰኑና ከማቆሙ በፊት ይላል ክሪስ። እንዲህ አድርጎ ውሳኔውን ለመተግበር አንድ እርምጃ ወደፊት ከተራመደ ብዙ ጥቅም ያገኛል። ክሪስ ከራሱ ታሪክ በመነሳት መጠጥ በማቆሜ ያገኘሁት የመጀመሪያው ጥቅም ጤንነቴን መመለሴ ነው ይላል። ከምን ጊዜውም በተሻለ ሁኔታ አሁን እኔ ጤነኛ ነኝ። መጠጥ መጠጣት ከማቆሜ በፊት ክብደቴ ትንሽ ነበር፣ ፊቴም የበለዘ፣ ዓይኔ ሁሌም ጠዋት የሚያስፈራ ቀይና የደፈረሰ፣ ከቀኙ የጎድኔ አጥንት ስር ህመም ነበረኝ። I am healthier than ever before. Before I quit drinking, I was about 35 pounds overweight. My face was constantly bloated. My eyes were often bloodshot in the morning. I had a pain under the right side of my rib cage, and my blood pressure was through the roof. I would go to the ሁለተኛው ጥቅም ደግሞ ብሎ ይቀጥላል ክሪስ። ሁለተኛው ጥቅም ጭንቅላቴ ከሌላው ጊዜ በተሻለ ሁኔታ ፈጣን እየሆነ መምጣቱ ነው። አንድ ሰው መጠጥ ባቆመ በ3 ወር ጊዜ ውስጥ ይህንን ለውጥ ማየት ይጀምራል።
ከ6 ወር በኋላ ደግሞ ለውጡ እጥፍ ይሆናል። ከዓመት በኋላ አዲስ ጭንቅላት በሕክምና የተተከለለት ያህል ይሰማዋል። በጣም ፈጣን ይሆናል ያ ሰው። So 3 months after you quit drinking, you'll be a lot sharper than you were when you quit. And then 6 months after you quit drinking, you'll be maybe twice as sharp as you were at 3 months. And then a year after you quit drinking. እናም መጠጥ ከማቆሜ በፊት የነበርኩበትን እኔነቴን ሳየው ዛሬ ጨርሶ ሌላ ሰው ነኝ። እንቀሳቀሳለሁ፣ የበለጠ ሰራለሁ፣ ነገሮችን በቀላሉ መርዳት ችያለሁ ይላል ክሪስ ይቀጥላል። ሶስተኛው ጥቅም ደግሞ ራሴን በተለየና በተሻለ ሁኔታ ላይ ማግኘቴ ነው። መጠጥ ያቆመ ሰው የሰውነት እንቅስቃሴ ለማድረግ አይሰንፍም። ብርታቱና ጉልበቱ ፍላጎቱም ይኖረዋል። ያኔ መጠጥ ጠጣ በነበረበት ወቅት ከጓደኞቼ ጋር ጂም ሄጄ ለ10 ደቂቃ ያህል ሰውነትን የማሟሟቅ እንቅስቃሴ ለመስራት ስነሳ ገና ሳልጀምረው ይደክመኝ ነበር። ትንሽ ሰርቼ ለማረፍ እቀመጥና ጓደኞቼን እመለከታለሁ። ልስራ ብዬ ከተነሳው ግን የሰውነቴ ውሃ ተሟጦ ያልቃል። የራስ ምታት ይዘኛል፣ ያዞረኛል። I would barely make it through that warm-up. I might do 1 set of bench or squats, and then I'd have to just sit it out and watch my best friends do an awesome workout. And, I was chronically dehydrated, had a headache, I'd be spinning if I tried to do any... ሁሉም የማደርጋቸው እንቅስቃሴዎች ከአቅሜ በላይ ነበሩ። መጠጥ ካቆምኩ በኋላና ህመም የሚለኝ ስሜት ከጠፋ በኋላ ግን ከአቅሜ በላይ ናቸው የምላቸው ሁሉ በልኬ እንደተሰፋ ጨርቅ ተስማምተውኛል። አራተኛው ጥቅም ይላል ክሪስ። አራተኛው ጥቅም ለኔ ትልቁ ጥቅም ነው ብዬ ለማለት ደፍራለሁ። ከድብርት ነፃ ወጥቼ ዛሬ እያንዳንዷን ቀን በደስታ ማሳለፍ ችያለሁ። ዛሬ ለኔ ሕይወት በድንቃድንቅ ስሜት በደስታ የተመላች ሆናለች። በመጠጡ ምክንያት በየቀኑ በደም ስሬ የሚያልፈውና ለድንዛዜ ይዳርገኝ የነበረው ንጥረ ነገር ስለቆመ አሁን ሁሉ ነገሬ ተነቃቅቶ ደስተኛ ሆኛለሁ። ያለ መጠጥ ሐሴትን የራስ የማድረግን ነገር ተለማምጃለሁ ይላል ክሪስ። sense of wonder at the world, sense of relaxation, all of those things can be achieved without alcohol. Those neurochemicals are already in your brain. If you're dependent on alcohol... አምስተኛው ጥቅም እንቅልፍ ነው። ለመተኛት አልኮል መጠጣት ነበረብኝ። ሁልጊዜም ጠዋት ስነሳ ድብርት ውስጥ ገብቼ ነበር የምነሳው። ሁለመናዬ አሰቃቂ ነበር። አሁን ግን እንቅልፍን ጓጉቼን የምጠብቀው። ሰዓቱ ደርሶ መጽሐፍ ይዤ ወደ መኝታዬ መሄዴ ያስደስተኛል። ጥሩ እንቅልፍ አግኝቼም በአዲስ መንፈስ፣ በአዲስ ጉልበት ለአዲስ ቀን ራሴን በጠዋት ተነስቼ አዘጋጃለሁ ይላል ክሪስ በመጨረሻ ላይ። Sleep is now a drug that I look forward to taking every single night. And I used to rely on alcohol to get to sleep. And what that did... እየደመጣችሁ የምትገኙት አዲስ ገጽ ነው። በኤፍኤም አዲስ 97.1 ላይ አዲስ ገጽ በመስፍን አሰፋ የሚዲያ ፕሮግራም ዝግጅትና በኤፍኤም አዲስ 97.1 ትብብር በየሳምንቱ ሮብ ከ10 ሰዓት እስከ 12 ሰዓት ድረስ የሚቀርብላችሁ ሳምንታዊ ፕሮግራም ነው። ይህንን ፕሮግራም ዛሬ መከታተል ያልቻላችሁ አድማጮቻችን ደግሞ በአማራጭነት አርብ ለቅዳሜ አጥቢያ ከሌሊቱ 10 ሰዓት እስከ ንጋቱ 12 ሰዓት ድረስ በድጋሚ ይተላለፋልና በአማራጭነት በዛም ሰዓት መከታተል ትችላላችሁ። ለማስታወስ ያህል አድማጮቻችን ይህን ፕሮግራማችንን እንደወትሮ ሁሉ በክብር ስፖንሰር ያደረጉልን አጋሮች አሉ፣ እናስታውሳችሁ። ባለፉት 2 አስርተ ዓመታት ውስጥ ዘመናዊ መኖሪያ አፓርትመንት በተመጣጣኝ ዋጋ ለተጠቃሚዎች በማቅረብ ብዙዎችን በመጠነኛ ቅድሚያ ክፍያ ብቻ የመኖሪያ ቤትና የንግድ ሱቆች ባለቤት ያደረገው ጊፍት ሪል ስቴት የዚህ ፕሮግራማችን ስፖንሰር በመሆኑ እናመሰግናለን። ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ አደረሳችሁ ይላል የዚህ የፕሮግራማችን ስፖንሰር የሆነው አማራ ባንክ። ባንኩ በመላው ሀገሪቱ ከ120 በላይ ቅርንጫፎችን ከፍቶ አገልግሎት እየሰጠ ሲሆን እስከ መስከረም 30 2015 ዓ.ም ደግሞ የቅርንጫፎቹን ቁጥር ወደ 150 በማድረስ አገልግሎቱን ለማስፋት በትጋት ላይ ነው። አማራ ባንክ በኢትዮጵያዊ ትህትናና በመልካም ሰብዕና የሚያስተናግዷችሁ ሰራተኞችን ይዞ እናንተን ለማገልገል ሁሌም ዝግጁ ነው። ከርሶ በርሶ ለርሶ ወደ ሆነው አማራ ባንክ በመሄድ ደንበኛ ይሁኑ። በባንኮ ድንቅ መስተንግዶም ይደሰቱ። ለማንኛውም መረጃ ወደ ባንኮ የጥሪ ማዕከል በነጻ የስልክ መስመር 690 ላይ ይደውሉ ይላል። ከባንክ ባሻገር የሆነው አማራ ባንክ። አማራ ባንክ እንዲሁም ጊፍት ሪል ስቴት የአዲስ ገጽን ፕሮግራም ሁለተኛውን ክፍል ስፖንሰር ስላደረጉልን በእናንተ በአድማጮቻችን ስም በቅድሚያ እናመሰግናለን።
ሁለተኛው የፕሮግራማችን ክፍል ላይ ስንዳረስ ተጨማሪ መልእክቶቻቸውን እናሰማቸዋለን። አዲስ ገጽ ነው በመከታተል ላይ ያላችሁት አድማጮቻችን። በኤፍኤም አዲስ 97.1 ላይ ከ10 ሰዓት የጀመረው ፕሮግራማችን እስከ 12 ሰዓት ድረስ ይቀጥላል። በርካታ አድማጮች አስተያየቶቻችሁን እየሰጣችሁን ትገኛላችሁ። የተወሰኑ ሀሳቦችን እናካፍላችሁ። መልካም እንግዲህ በአብዛኛው አድማጮቻችን ቀደም ሲል በመግቢያችንም ላይ እንደገለጽ ነው በማዲንጎ ህልፈተ ህይወት በተመለከተ ነው ብዙዎቹ ሀዘናቸውን እየገለጹ የሚገኙት። እሱና መሰል የተለያዩ ወጣት ድምጻውያን ከዚህ በፊት አልፈዋልና ለሀገር የሚጠቅሙ ድምጻውያኖቻችን ስላለፉ ሀዘናችን ከባድ ነው የሚሉ በርካታ አድማጮቻችን ደውለውልን ነበር። አቤ ገዳሙ ከሐረር ደውለዋል። 2015 ለሀገራችን መልካም እንዲሆን እመኛለሁ ብለዋል። አብዲ አብራር ከሂርና ደውሎልን ነበር። ቀደም ሲል ሱስን በተመለከተ በቀረበው ጽሁፍ ላይ ከትናንት ወዲያኛ ሰፈር አካባቢ እንግዲህ ጀማሪ ጠጭ ነው ያለው እሱ እና ሰክሮ የውሃ መውረጃ ቦይ ውስጥ አድሮ ጧት ራሱን ሲያገኘው እዛ ቦይ ውስጥ እጅግ በጣም ሀፍረት ተሰምቶታልና እንዲህ አይነት ጉዳዮችን ማንሳታችሁ ጥሩ ነው፣ በተለይ ጀማሪዎቹ ቶሎ ባጭር እንዲቀጭ ጅምራቸው በሚል ነው ሐሳቡን ይገልጻለን። ሌላው አድማጫችን ጎሳዬ ደጀኔ ከሻሸመኔ ደውሎልን ነበር። 2015 ዓ.ም በአንድነት ኢትዮጵያን የምንጠነክርበት ዘመን እንዲሆን እመኛለሁ። ፕሮግራማችሁን እጅግ ወድጄ ነው በየሳምንቱ መከታተለው ብሎናል። ሌላው አድማጫችን ብዙነህ ቦጋለ ከሐዋሳ ደውሎልን ነበር። ስለ ሱስ የቀረበውን ዝግጅት በጣም ወድጄ ተከታትየዋለሁ። ምክንያቱም መጪው ትውልድ በተለያዩ ሱሶች እየተጠቃ ነው ያለውና በሬዲዮ ፕሮግራም ተደጋጋሚ የዚህ መሰል ስራዎች ቢሰሩ ሌሎች ወገኖቻችንን ሊታደግ ይችላልና በርቱ ለማለት ፈልጌ ነው የደወልኩት ብሎናል። ከሱም በማያያዝ አበበ ዛጋሉ ከአርባ ምንጭ ደውሎልን ነበር። ሙዚቃም ስትመርጡ እንደ ተፈራይን ካሳ አይነት ሙዚቃዎችን አስተማሪና መልእክት ያላቸውን ብትመርጡ ሰዎች ጭንቅላት ውስጥ ብዙ ነገር እንዲቀር ያደርጋልና ዛሬ ስላስታወሳችሁት ደስ ብሎኛል ብሏል። መሰለ ኑርዬ ከዱራሜ ደውሎልናል። ፕሮግራማችሁን ወደዋለሁና ሁልጊዜም የምከታተለው ፕሮግራም ነው፣ በዚሁ ቀጥሉ በርቱ ለማለት ነው ብሏል። እነዚህ የጠቀስኳቸው ሰዎች በሙሉ ግን ሀዘናቸውን እንዲሁ ግለጹልን ብለው የተናገሩ አድማጮቻችን ናቸው። ሌላው አድማጫችን ወይዘሮ መስከረም ደውለውልን ነበር። እንግዲህ ከመስከረም ወሩም ጋር ይገናኛል መሰለኝ። ትምህርትን በተመለከተ ነው እሳቸው ያነሱት። ከዚህም በፊት በተደጋጋሚ በዚህ ፕሮግራም ላይ ትምህርትን በተመለከተ የምታነሷቸው የተለያዩ ጽሁፎች ከአድማጮቻችሁም የሚመጡትን እናንተ የምትወያዩበትን እከታተላለሁ ብለዋል። አሁንም እሳቸው ሀሳባቸውን የሰጡት የኬጂ ተማሪዎች ላይ በተመለከተ ነውና ወደ አንደኛ ክፍል የሚገቡት የኬጂ ተማሪዎች አሁን ዘንድሮ ተምረው በሚቀጥለው ዓመት አንደኛ ክፍል የሚገቡት ተማሪዎች ቀደም ሲል 4 መጽሐፍ የኮሙኒኬሽን ቡክ ተብሎ የሚጠራውን ጨምሮ ትምህርት ቤቱ የሚያዘጋጀው በ700 ብር ነበር የሚሸጠው ለወላጆች የነበረው። አሁን ግን በዘንድሮ ዓመት ዋጋ የመመዝገቢያና የትምህርት ቤት ክፍያ ዋጋን እንዳትጨምሩ ስለተባለ 2000 ብር ካልገዛችሁ ነው የተባልነውና በርካታ ወላጆች እንደው ከፍተኛ ጩኸት ነው ትምህርት ቤት ውስጥ ያሰማሉና ሂሳቡን አንቀንስም ግን በተወሰኑ ወራቶች የምትከፍሉበትና የምትገዙበትን መንገድ እናመቻቻለን ነው የተባለውና ወዴት ነው አቤት የምንለው? እናንተ እስቲ በፕሮግራማችሁ ተነጋገሩበት ብለው ነው እሳቸው ሀሳባቸውን ይገልጹልን። ለነገሩ እንደዚህ ያን ነገር ብዙ አድማጮች የሚያነሷቸው ቅሬታዎች ናቸው። እኛም ደጋግመን የምናነሳው ነገር አለ። በተለይ ከትምህርት ቢሮ ጋር ተያይዞ በተዋረድ ያሉ መስሪያ ቤቶች ይህንን ቅሬታ አቅርቡልን እኛ እንከታተላለን የሚል ነገር ከዚህ ቀደምም የትምህርትና ስልጠና ኃላፊዋን አነጋግረን ነበርና እንዲህ ያለ ነገር ሲኖር ይንገሩን ብለዋል። ምናልባት ወላጆች የት ሄደን ብናመለክት ይሻላል የሚለው ነገር ይህን መስሪያ ቤት ማግኘት ተገቢ ይሆናል። ምናልባት ምላሽ አይሰጡም ከሆነ ደግሞ ምላሽ ለምንድን ነው የማትሰጡት ብለን የመጠየቅ ነገር ሊኖረን ይገባል ብለን እናስባለን። ሄደው ነበር ወይ ነው መጀመሪያ፣ ወይም ለሚቀርባቸው የትምህርት ጽሕፈት ቤት ወይም የዞን ወይም በክፍለ ከተማ ደረጃ ላሉ ነገሮች ማመልከት የተገባ ይመስለናል። ችግሩ ግን የዚህ ትምህርት ቤት ብቻ አይመስለኝም፣ ብዙ ቦታ እንደሱ ነው። የመጽሐፍ ስርጭት ከመጽሐፍ ጋር ተያይዞ ያሉ የዋጋ ክርክሮች፣ እንደውም አንዳንድ ቦታ ቁሳቁሶችን አምጡ እንደውም ደብተር ሁሉ ከኛ ነው የምትገዙት አይነት ነገር ሁሉ የሚሉ ቅሬታዎች የሳሙና የሶፍት እነሱ አንስተውና ልክ አይደለም ነው ነገሩ። ግን የት እንሄዳለን ለሚለው ነገር ይህንን በየጊዜው ማሳሰብ ሳይገባን አይቀርም። እንግዲህ እኔ እንደሚመስለኝ መቼም ትምህርት ቤቶች የራሳቸውን ነገር ይፈጥራሉ። የሆነ ነገር ሲመጣ ወደ ነገር የማካካስ ይመስልባቸዋል አንድ የሚያደርጉት ነገርና ቅርታ
ምናልባት አሁን እንደተባለው ከዚህ በፊት ቀደም ሲል ምዝገባው ላይ እንዳትጨምሩ የትምህርት ቤት ገንዘብ ላይ እንዳትጨምሩ ሲባል በእንትን መተው ነበር ወረቀት አምጡ ያውም ወረቀቱ ብዛት ያለው ሳሙና አምጡ ሳሙናውን ብዛት ያለው ሶፍት አምጡ እንደዛ እየተባለ ባለፈው ማውርተናል አይደል ይሄን ነገር አሁን ደግሞ እንግዲህ 9 ሳሙና 9 ሳሙና አምጡን ብቻ መባሉ ሳይሆን እነሱ አይነቶቹን እነሱ ይመርጣቸው አንድ አይነት ሳሙና በዚህ አይነት ሶፍት ዋጋቸው ደግሞ አሁን የሚቀመስ አይደለም ብለው ነበር ቅሬታ ያለው ከዛ በኋላ ደግሞ ተማሪዎቹ ያንን አይጠቀሙትም ተማሪዎቹን ስጠይቃቸው ሶፍት ሰጥቷቸዋል ለስትላቸው አይ ይላሉ ሳሙና ስትላቸው አይ ይላሉ የት ነው የሚሄደው የሚለው ጥያቄ ነው አንደኛው ለምን አምጡ ይባላል ከተባለስ በኋላ እሺ ወላጅ ወሰደን በል ከዛስ እውነት ተማሪዎች ተጠቅመውታል ወይ ነው ሌላው ቀደም ሲል እንዳልሽው የመጽሐፍ ጉዳይ ነው የመጽሐፍ ጉዳይ እንግዲህ አሁን በተለይ ደግሞ የኬጂ ተነሳ እንጂ ከ1 እስከ 8 አዲስ መጽሐፍ ይሆናል የሚል ነገር አለ እሱ ለትምህርት ቤት ይታደላሉ በአግባቡ ወይስ እንደበፊቱ ብሔራዊ ቲያትር ጊዮርጊስ 22 ይያልን የዞርን መግዛት ስንገዛ ደግሞ ዋጋው እላይ መጽሐፉ ጀርባ የተጻፈው ምናልባት 40 እና 50 ብር ቢሆን ምን ሸጠውኛ ምንገዛ በ100 በ150 በ200 እንደ መጽሐፉ ማለት ነውና እንደዚህ እየሆነ ነው የሚሄደው የሚለው ነገር በጣም ያጣይቃልና አሁንም ወላጆች ዳንኤል እንዳልከው የሚመለከተው ክፍል ጋር መሄድ ትምህርት ቤቶች ራሳቸው ደግሞ መጽሐፉን በአግባቡ ወደነሱ እንዲመጣ ማድረግና ለተማሪዎች ምናለ ሽያጭም ከሆነ በተመጣጣኝ ዋጋ እንዲሸጥ ቢደረግ እና በጣም በቃ ግራ ይገባል በየአመቱ መስከረም ወር ላይ እነዚህ አይነት ችግሮች ተደጋግሞ ነው የሚመጡትና ወላጅ ይጎዳል ወላጅ በገንዘብ እጥረት ምልህ የገንዘብ እጥረት እኮ ችግር ብቻ ሳይሆን ጭንቀት ራሱም እኮ አለው አቅም ሳይኖር እና ጭንቀት አለውና እነዚህን ሁሉ መነሻ ማድረግ አንደኛ ወላጆችም ትምህርት ቤቶችም ወደሚመለከተው አካባቢ ሄደው የትምህርት ሚኒስቴር ዋቴቨር የምትለው ጋር ጥያቄ ማቅረብ ነገር ያስፈልጋል እና የሚመለከተውም ክፍል ደግሞ ወላጆች ከመሄዳቸው በፊት እነሱ የሚመለከተው ክፍልም አንድ እርምጃ መውሰድ ቢችል የወላጅ ኮሚቴ የሚባል አለ አይደል የወላጅ ኮሚቴም አለ አንዳንድ ቦታ ላይ ወላጅ ኮሚቴ እንደው ለስም የተቀመጠ ነው መኖራቸውንም አታውቀውም ማናቸው ስትል የሚያሳይህም የለምና ትንሽ ችግር አለው ነገሩ አሁን አንዳንዴ እንደዚህ ያሉ ጉዳዮችን ደግሞ በሌላ አቅጣጫ ማየት አለብን ይሄን የሚመለከተው ክፍል የሚቆጣጠረው እርምጃ ወስዳል ብለን ተስፋ የምናደርግበት ክፍል የመብትና ግዴታዎችን ጉዳይ መብትስ እስከምን ድረስ ነው ግዴታስ እስከምን ድረስ ነው በወላጅም በተማሪም በትምህርት ቤትም በአገልግሎት ሰጪዎቹ በአጠቃላይ ያለው ነገር በየጊዜው በብዙሃን መገናኛ ማሳወቅ ይገባዋል በየጊዜው መናገር አንደኛ ንቃተ ህሊና ምንለው ነገር ከፍ ያደርጋል ሁለተኛ ነገር ግዴታና መብትን የሚያቅ አንድ ዜጋ እንዲላሉ ችግሮች አይጋለጥም ብለን ተስፋ እናደርጋለን እንዲያሉ ችግሮች የሚፈጥሩ ወገኖችም ካሉ ምን ሊደርስባቸው እንደሚችሉ አስቀድመው እንዲያውቁ ያደርጋል ሌሎችም ቅሬታ አቅራቢዎች የት እንሄዳለን የሚለውን የዚህ ተደጋጋሚ አይነት ነገሮችን ለማስቀረት ይረዳል አንዳንድ መስሪያ ቤቶች ይሄ ከሆነ በዚህ ደውሉልን ያ ከሆነ እንደዚህ አይነት የሚል ማሳሰቢያ አልፎ እንሰማለን እና ይሄም ተቋም በተለይ በትምህርቱ በኩል ቅሬታዎች ተደጋግመው የሚነሱበትና ጉዳዩ የሚመለከተው ክፍል ተጨማሪ መረጃዎችን በተደጋጋሚ መስጠት ቢችል ጥሩ ነው አንዱ አማራጭ የኛ ፕሮግራም ነው ብለን ተስፋ እናደርጋለን አሁንኛ ከደረሰን እንዳልከው እናነሳለን እኔጋ ያው የተወሰኑ አድማጮች መልእክታቸው በተለይ ደግሞ እንኳን አደረሳችሁ ከሚልና ከድምጻዊ ማዲንጎ ህልፈት ጋር በተያያዘ ነው ከዚህ አንፃር መስፍን ወርቃልማው ከየርና ለሁላችሁም እንኳን አደረሳችሁ ብሏል በተለይ ደግሞ ስሙን ጊዜ መጥራት ምፈልገው ለመስፍን ላከማርያም ለቴክኒሻን መስፍን ላከማርያም እንኳን አደረሳችሁልኝ አደረሰ በሉልኝ ብሏል ሌላው ሽብሩ ከኩየራ ነው በማዲንጎ ሞት የሰማኝን ሀዘን ለመግለጽ ወዳለውና ብዙ ጊዜ አንዳንዴ ይገርመኛል አለ ካሳ ተሰማን ብዙ ጊዜ ሰማ አዝናለሁ ይሄን ሰውዬ ሳላቀው ነው ያለፈው የሚል ነገር ነበርኝና ከዛ እሱን የሚተካሰው አገኘን በየ ማዲንጎን በጣም አደንቅ ነበር ስራዎቹን አደንቃለሁ የሙዚቃ ቅኝቶቹን አደንቃለሁ ግጥሞቹን አደንቃለሁና ብዙ ይሰራል በየ ማስበው ድምጻዊ ነበር ግን ባጭሩ ህይወቱ አልፏልና ህይወቱን ባጸደገነት ያሳርፍልን ነፍሱን ባጸደገነት ያሳርፍልን የሚል ነው ሌላው ንጉስ የታከለ ነው የዘወትር አድማጫችን ነው እሱም ቀደም ሲል ሊፍቱ እንዳልሽው የተለያዩ አርቲስቶችን
በወጣትነታቸው ያጣናቸውን ስም ጠቅሶ ማዲንጎም ከነዚህ አንድ መሆኑ በጣም አስደነገጠኝ። ትልቅ ሰው ነበረ፣ ግን ሞት የማይቀር ነውና በደነግጥም አሱም ነፍሱም በገነት ያሳርፍልኝ የሚል መልእክት አስተላልፏል። ሌላ ወንድም ተካሽ ፈራው ከአምቦ ነው። እንኳን ለብርሃነ መስቀሉ አደረሳችሁ ከሚል መልእክት ይጀምርና እሱም ድንቅዬና እንቁ የሚለው ድምጻይ በማለፉ አዝኛለሁ። በስራው ግን ሁሌም ማስታውሰዋለሁ። በስራው ጽናናለሁ። ለቤተሰቦቹ፣ ለወዳጆቹ፣ ለጓደኞቹ መጽናናትን እመኛለሁ የሚል መልእክት አስተላልፏል። ሌላው ጌዲዮን ከሳሚት ነው። እንደው ባለፈው ጊዜ ያነሳችሁት ግን ስልክ ስልክ ስላልተነሳልኝ ያላነሳሁት ከኮቪድ ጋር የቀረበውን ነገር እና በዚህ ሰሞን በተደጋጋሚ የዚህ ኮቪድ ነገር በቃ ሰው ጠፍቷል የሚል ነገር ውስጥ የገባ የሚያስመስል ነገር እያየው ነው። በተለይ ታክሲና አውቶቡስ ውስጥ በቃ የ18 ሰው 20 ሰው መጫኑ ነገር እንደገና ተመልሶ መጥቷልና ይሄ ነገር እንዴት ነው? ቢያንስ ከኮቪድ ጋር እያየን አንድ ነገር ብንል መዘናጋቱ መልካም አይደለም የሚል ነው። ሌላው የቀረቡትን ዝግጅቶች በተለይ ከመጠጥ ጋር የቀረበውን መነሻ ማድረግ እንደዚህ አይነት ፕሮግራሞች በተደጋጋሚ ቢቀርቡ አስተማሪነታቸው ከፍ ያለ ነው የሚልና እሱም የማዲንጎን ህልፈት በማንሳት ለቤተሰቦቹ መጽናናትን ተመኝቷል። እነዚህ ናቸው። አድማጮቻችን እንግዲህ ወደ በኋላ ደግሞ የምታደርሱንን አስተያየቶች መለስ ብለን እናሰማችኋለን። በመከታተል ላይ ያላችሁት አዲስ ገጽ ፕሮግራም እስከ 12 ሰዓት ድረስ አብሯችሁ ይቆያል። አድማጮቻችን በመከታተል ላይ ያላችሁት አዲስ ገጽ ፕሮግራማችን ነው። ቀደም ሲል እንደገለጽንላችሁ ከ11 ሰዓት እስከ 12 ሰዓት ድረስ የምናቀርብላችሁን ይህንን ሁለተኛውን የፕሮግራማችንን ክፍል ሁለት አጋሮች በክብር ስፖንሰር አድርገውልናል። ጊፍት ሪል ስቴት እና አማራ ባንክ። ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ አደረሳችሁ ይላል የዚህ ፕሮግራማችን ስፖንሰር የሆነው አማራ ባንክ። ባንኩ በመላ አገሪቱ ከ120 በላይ ቅርንጫፎችን ከፍቶ አገልግሎት እየሰጠ ሲሆን እስከ መስከረም 30 2015 የቅርንጫፎቹን ቁጥር ወደ 150 በማድረስ አገልግሎቱን ለማስፋት በትጋት ላይ ነው። አማራ ባንክ በኢትዮጵያዊ ትህትናና በመልካም ሰበና የሚያስተናግዷችሁ ሰራተኞቹን ይዞ እናንተን ለማገልገል ሁሌም ዝግጁ ነው። ከርሶ በርሶ ለርሶ ወደ ሆነው አማራ ባንክ በመሄድ ደንበኛ ይሁኑ። በባንኮ ድንቅ መስተንግዶ ይደሰቱ። ለማንኛውም መረጃ ወደ ባንኩ የጥሪ ማዕከል በነጻ የስልክ መስመር 690 ይደውሉ ይላል። ከባንክ ባሻገር በሚል መርሁ የሚታወቀው አማራ ባንክ። ሌላው የዚህ ፕሮግራም ስፖንሰር ጊፍት ሪል ስቴት ነው። ጊፍት ሪል ስቴት ዘመናዊ መኖሪያ አፓርትመንት በተመጣጣኝ ዋጋ ለተጠቃሚዎች ሲያቀርብ የቆየ ተቋም ነው። ብዙዎችን በመጠነኛ ቅድሚያ ክፍያ ብቻ መኖሪያ ቤትና የንግድ ሱቆች ባለቤት አድርጓል። አሁንም የተለያዩ ማህበራዊ ኃላፊነቶችን በመወጣት ላይ ይገኛል። ወደፊትም ማህበራዊ ኃላፊነቱን እንደሚወጣ የሚገልጸው ጊፍት ሪል ስቴት የዚህ ፕሮግራም ስፖንሰር ነው። በሀገራችን ብርቅ ከሆኑ ተፈጥሮች መካከል መስቀልን ጠብቃ ብቅ የምትለው የመስቀል ወፍ አንዷ ናት። ወቅቱ የመስቀል ሰሞን ነው። ወፏም የምትታይበት ጊዜ ነው። እስቲ ቀጥለን ስለዚህች ወፍ ተፈጥሮ ትንሽ እንበል። መስከረም ሲጠባ አብረው ከሚታዩ ተፈጥሯዊ ክስተቶች መካከል አደይ አበባና የመስቀል ወፍ ይጠቀሳሉ። እነዚህ ሁለት ተፈጥሯዊ ክስተቶች የሀገራችን መለያ እስከመሆንም የደረሱ ስለመሆናቸው ይነገራል። ተፈጥሯቸውንም የሚያጠይቅ ብዙ ነው፣ ተምሳሌት የሚያደርግባቸውም ጭምር። ብዙ ጊዜ እንዲህ ያለው ጥያቄ ሲነሳ የሚታወሱት መንግስቱ ለማ ናቸው። ማን ያውቃል ሲሉ በሚጠይቁበት ግጥማቸው የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል። ገጣሚ መንግስቱ ለማ በዚህ ግጥማቸው የአደይ አበባና የመስቀል ወፍን የመስከረም ቀጠሮ ሚስጥርነት ነው የሚጠይቁት። የአደይ አበባም እንደ መስቀል ወፍ የሚታየው በመስከረም ወር ብቻ ነውና። ከድምፃውያን መካከል ሂሩት በቀለን አብዝተው የሚጠቅሱም አሉ። በዚህ ጨዋታዋ የመስቀል ወፍ ባህሪዋን በመውረስም ለፈሊጣዊ አነጋገርነት ምክንያትም ሆናለች ነው የሚባለው። ምን የመስቀል ወፉን ክሳ ሆንሽሳ ይባላል ጠፍቶ ቆይቶ አንድ ጊዜ ብቅ ለሚል ሰው። በእርግጥ የመስቀል ወፍ ከነውበቷ ብቅ የምትለው በዚህ በመስከረም ወር በተለይም መስቀል አካባቢ ነው። በክረምት በበጋም ሆነ በጸደይ ወቅቶች ላይ አትታይም ወይም አትመጣም። እናም ለመስከረም ድምቀት ለመስቀልም ውበትነቷ ይጎላል። አንዳንድ አባቶች እንደሚያስረዱት ይቺ የመስቀል ወፍ በባህሪዋ ከሌሎች ወፎች ጋር አትቀላቀልም። ስትታይም 2 እና 3 ሆነው ነው። እንደ ሌሎች የወፍ አይነቶች ግን ብዛት የላቸውም ይላሉ።
ደሞም ስለ ወፏ ተፈጥሮ የጻፉ የመኸር ወቅት የወፎች መራቢያ ስለሆነ የተቃራኒ ጾታን ለመሳብ የመስቀል ወፍ የምትባለዋ ቀለሟን ስለምትቀይር ነው እንጂ ከየትም የመጣች አይደለችም ይላሉ። የሳይንሱን ነገር ካነሳን ተመራማሪዎችም ይህንን ይደግፋሉ። የመስቀል ወፍ የተለያዩ የወፍ ዝርያዎች በአንድነት የሚታወቁበት ስያሜ ሲሆን እነዚህ ወፎች በተለምዶ እንደሚታወቀው ከሌላ ቦታ የሚሰደዱ አይደሉም። ይልቁኑ አገር በቀል የሆኑ ዘሮች ናቸው። መስከረም ሲወጣ የመራቢያቸው ጊዜ ስለሆነ የተቃራኒ ጾታን ቀልብ ለመሳብ የላባቸው ቀለም ይቀየራል። በዚህ ምክንያት አዲስ የመጡ ወፎች ይመስላሉ ሲሉም ይገልጻሉ። ነገሩን የሚያረጋግጡ ሌሎች መዛግብትም እነዚህ ወፎች ላይ ይህ ተፈጥሯዊ ለውጥ የሚታየው በዋናነት በመስከረም ወር ላይ ነው። ይህም መስከረም ወር የሚራቡበት ጊዜ ነው። ይህ ደግሞ ከመስቀል በዓል ጋር ተቀራራቢ በመሆኑ የተለየ ገጽታን ተላብሰው እንዲታዩ ያደርጋቸዋል ይላሉ። ሳይንሱ መስከረም አጋማሽ ገደማ ጀምሮ የሚደርሱ ሰብሎች በስፋት የሚገኙበትና ወፎቹም የሚራቡበት አመቺ ወቅት በመሆኑ አዋፋቱ በመስቀል ሰሞን በስፋት እንደሚታዩ ያስገነዝባል ብለው የጻፉም ብዙዎች ናቸው። የአዋፋቱን ተፈጥሮና መዳረሻ በተመለከተም የመስቀል ወፍ በኢትዮጵያ ውስጥና በዙሪያዋ ባሉ ሀገራት ውስጥ ይገኛሉ ይላሉ። ብዙዎች እንደሚስማሙበት የመስቀል ወፍ መስቀልን ጠብቃ ካለችበት የምትመጣ ወፍ ሳትሆን ሁልጊዜም አብራን የምትኖር ወቅት ጠብቃ መልኳን ኩላ የምትወጣ የወፍ ዝርያ ናት። ይህ ላባዋ ላይ የሚኳለው ልዩ ልዩ ቀለም የብርሃን ነጸብራቅ ይበልጥ ውበትን እንዲጨምርለት ምክንያት ይሆናል ይላሉ። የቀለሙ ነገር ሲነሳ ሳይንሱ እንዲህ ይላል። በመስከረም ወር ላይ እንስት አዋፋቱ እንቁላል ለመጣል የሚዘጋጁበት ነው። እናም ተባቱ በዚህ ወቅት የላባው መጠን ይረዝማል፣ ቀለሙም ይቀየራል። ቀለሙ ደማቅና ውብ ስለሚሆን የሰዎችን አይን ይስባል። የዚህን ጊዜ ነው እንደ አዲስ ወፍ ሆኖ ብቅ የሚለው። ይህ አዲስ ቀለም ላባው ከሩቅ የሚታይ በተፈጥሮ በፀሐይ የሚያንጸባርቅና ትኩረትን የሚስብ ነው። ትኩረታቸውን በዋነኛነት የሚስበው ታዲያ ዝርያዎቹ የሆኑ እንስት አዋፋትን ነው። ጊዜው የመራቢያቸው ነውና የመስቀል ወፍን እንስትና ተባቱን ለመለየት ቀለማቸው ማስተዋል ብቻ እንደሚበቃ አጥኚዎች ያስረዳሉ። ተባቱ በጣም ደማቅ ቀለም አላቸው። እንስቱ ደግሞ ቡኒ ወይም ግራጫ የሚያደላበት ቀለም። አዋፋቱ ከኢትዮጵያ ባሻገር በተወሰኑ የምስራቅና የደቡባዊ አፍሪካ ሀገራትም እንደሚታዩ ነው የሚነገረው። በነገራችን ላይ በሀገራችን ከ870 በላይ አዋፍ ዝርያ እንዳለ ሲነገር ከነዚህም ውስጥ 240 ያሉ በእኛ ሀገር ውስጥ ብቻ የሚገኙ ናቸው። የትኛውም ሕፃን ቢሆን ነፍስ ማወቅ ከጀመረበት እድሜው ጀምሮ ከማንም ይልቅ ችግር እንኳን ቢኖር አብሮ ለመኖር ወላጆቹን ይመርጣል። ግን አንዳንዴ ነገሮች ተመሰቃቅለው ሁኔታዎች ከቁጥጥር ውጪ ሲሆኑ ልጆች በሌሎች አሳዳጊዎች እጅ ውስጥ ይወድቃሉ። ይህን መሰሉን ሁኔታ በረንዳ ከሚወድቁት ልጆች ጋር ስናነጻጽር የተሻለ ነው ብለን እንቀበላለን። እውነትም በብዙ መልኩ የተሻለ ሆኖ ልጆቹን ለወግ ማዕረግ ሲበቁ ስናይ ደስ ይለናል። ከዛ በተቃራኒው ህፃናቱ በከፋ ሁኔታ ውስጥ መገኘታቸውን ስንሰማ ደግሞ ልባችን በሐዘን ይደማል። ከዚህ ቀደም በተለያዩ ብዙሃን መገናኛ ዘዴዎች የሰማናቸውን የጉዲፈቻ ታሪኮች ማስታወስ ለዚህ አባባላችን በቂ ማሳያ ይመስለናል። አድማጮች፣ ቀጥለን የምናቀርበው አጭር ታሪክ በአሳዳጊዎቻቸው በአግባቡ የማይያዙ ህፃናት ልጆችን ለማስታወስ የቀረበ ነው። የቤቱ የመጨረሻ ልጅ ባጠገቡ ሲያልፍ አፍንጫን ጥረግ ብሎ በኩርኩም ገጭቶ ታለፈ። ለምን እንደው ባይገባውም የቤቱ ሰው ሁሉ ባለፈ ባገደመ ቁጥር ምክንያት ፈልጎ ይሰድበዋል ወይ ይመታዋል። አሁን ለመደው መሰል ሲመቱት አያለቅስም። ማልቀስም ከፈለገ ማንም ሳያየው ወደ ጓሮ ዞር ብሎ ያነባል። 12 ዓመቱ ነው። የሚኖርባቸው ሰዎች ነግረውት እንጂ እሱም እድሜውን እየታወቁት። የዛሬ 8 ዓመት 4 ዓመቱ ሳለ አሳዳሪዎቹ ቤት እንደመጣ አሮጊቷ ሲያወሩ ሰምቷል። ቢቸግርም ያሉት እኚሁ የቤቱ ባለቤት ናቸው። እንዴትና ለምን እዚህ ቤት እንደመጣ ግን የነገረው ሰው የለም። እሱም አይጠይቅም።
አንድ ቀን ድንገት አሮጊቷ ፊት ሲፈራ ሲቸር እናቴ ብሎ ገና ለመጠየቅ ሲዳዳ የደረሰበት ጥፊና የስድብ ውርጅብኝ የድንጋይ ናዳ ሆኖበት ሁሉን ነገሩን አመመው መላከላቱን ግማሽ ቀን አለቀሰ እናም ያንን ቀን ፈጽሞ አይረሳውም ከዛ ቀን ጀምሮ አሁን ዘግቷል አይጠይቅም አይደለም ቤተሰቡ የማይፈልገውን ተናግሮና አድርጎ ይወድቷል ብሎ እነሱን ለማስደሰት የሰራ ሁሉ ባላሰበው ሁኔታ ጥፋት ሆኖ ተገኝቶ ዱላ እንዳረፈበት አልዘነጋም አይዘነጋም ለምን ይሄ ሁሉ ጉድ በእኔ ላይ ብሎ ራሱን መጠየቁ ግን አልቀረም 12 ዓመቱ ቢሆንም ለተመለከተው ከሰባት ደጋግሞ ተነፈሰና ትንፋሹን ሰበሰበ አንድ ጊዜ በሬዲዮ የሰማው ታሪክ ትዝ አለው ድንገት ነው ጭንቅላቱ ውስጥ እንደ መብረቅ ነጎድጓድ ቷ ያለው ግራቀኙን አማተረ ጊዜ አላጠፋም ፈጠን ባለ እርምጃ ወደፊት መራመድ ጀመረ የት መሄድ እንዳለበት አውቋል ፖሊስ ጣቢያውን ደግሞ ካሮጊቷ ጋር ገበያ ሲመላለስ በቅርብ ርቀት ያውቋል የውጭ በሩ ጋር እንደደረሰ እንባው ድንገት ያለማቋረጥ በጉንጮቹ ይፈስ ጀመር ተረኛው ፖሊስ እንደ ጎርፍ ካይኖቹ የሚወርደውን እንባ ሲመለከት ደነገጠ ምን ሆንክ ብሎ ጠየቀው እየተንሰቀሰቀ ማልቀሱን ቀጠለ መናገር አልቻለም በሐዘኔታ ስሜት ትከሻውን ያዝ አደረገና በተረጋጋ ድምፅ ምን ሆነ ነው አለ ፖሊሱ በድጋሚ እናቴ ፈልጌ ነው የበለጠ ተንሰቀሰቀ ሁሉ ነገሩ ሐዘን ነበር በምንም መልኩ በልጅነት ዕድሜው ሊቋቋመው የማይችለው ጥልቅ ሐዘን ፖሊሱ በጣም ሐዘነለት ጸጉሩን በፍቅር ስሜት እያሻሸና እያባበለው ወደ ውስጥ ይዞት ገባ አድማጮቻችን ቆየት ያለውን የአለማየሁ እሸቴን ጨዋታ ነው የጋበዝናችሁ የሰው ቤት ነው ያለ ነው የተጫወት ነው አሁን እያነሳን ነበር እንደው ያልተጫወቱት ርዕሰ ጉዳይ የለም ማለት ነው ያለን ከጥሩ ሙዚቃ ቅንብር ጋር የቀድሞቹ አሁንም ደና ልጆች እየመጡ ነው የነበሩ አስተሳሰቦች ከፍቅርም ወጣ ብለው ሌሎች ሐሳባዊ ጉዳዮች እያነሱ የሚዘፍኑ ልጆችም አሉና ይሄኛውም ዘመን እንደዛኛው ዘመን ማድነቅ የሚችለው የሚቀጥለው ትውልድ ነው እንዴ እንግዲህ ምንድነው እኔ እንደሚመስለኝ ወጣቶቹ ትንሽ ወደ ኋላ መለስ ብለው ማድመጥ ያለባቸው ይመስለኛል ምክንያቱም በምን ርዕሰ ጉዳዮች ላይ አንተ ቀደም እንዳልከው ብዙ ናቸው አንዳንዴ ይገርምሃል እንደዚህ ርዕሰ ጉዳይ ላይ ዘፈን አለ እንዴት ይላል
እና ወደ ኋላ መለስ ብለው መስማታቸው ምናልባት እነሱም ካልከው ከፍቅር እና ደፊት ለፊት ከሚያውት ርዕስ ውጪ ማህበራዊ ሆኑ ኢትዮጵያዊ ሆኑ ጓደኝነትን ወንድማማችነትን ሌላ እድገትን የሚያሳዩ ነገሮችን እስቲ እንስራበት ብለው ሊነሱም ይችላሉ ነው ትንሽ ወደ ኋላ መለስ ብለው እነሱም ማድመጥ የሚያስፈልጋቸው ይመስለኛል አሁንም ያሉ ልጆች የሚበረታቱ ልጆች አሉ እናበረታታለን አድማጮቻችን እንግዲህ ቀደም ሲል እንደገለጽንላችሁ ከ11 ሰዓት እስከ 12 ሰዓት ድረስ የምናቀርብላችሁን ይህንን ሁለተኛውን የፕሮግራማችን ክፍል ሁለት አጋሮች በክብር ስፖንሰር አድርገውልናል ስፖንሰሮቻችን ጊፍት ሪል ስቴት እና አማራ ባንክ ናቸው ስፖንሰሮቻችን የምናመሰግንበት ጊዜ ላይ ነን ጊፍት ሪል ስቴት ዘመናዊ የመኖሪያ አፓርትመንት በተመጣጣኝ ዋጋ ለተጠቃሚዎች ሲያቀርብ የቆየ ተቋም ነው ብዙዎችን በመጠነኛ ቅድሚያ ክፍያ ብቻ የመኖሪያ ቤትና የንግድ ሱቆች ባለቤት አድርጓል አሁንም የተለያዩ ማህበራዊ ኃላፊነቶችን በመወጣት ላይ ይገኛል ወደፊትም ማህበራዊ ኃላፊነቱን እንደሚወጣ የሚገልጸው ጊፍት ሪል ስቴት የዚህ ፕሮግራም ስፖንሰር ነው ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ አደረሳችሁ ይላል የዚህ የፕሮግራማችን ስፖንሰር የሆነው አማራ ባንኩ በመላ ሀገሪቱ ከ120 በላይ ቅርንጫፎችን ከፍቶ አገልግሎት እየሰጠ ሲሆን እስከ መስከረም 30 2015 ደግሞ የቅርንጫፎቹን ቁጥር ወደ 150 በማድረስ አገልግሎቱን ለማስፋት በትጋት እየሰራ ነው አማራ ባንክ በኢትዮጵያዊ ትህትናና በመልካም ሰብዕና የሚያስተናግዷችሁ ሰራተኞችን ይዞ እናንተን ለማገልገል ሁሌም ዝግጁ ነው በእርሶ ለእርሶ ወደሆነው አማራ ባንክ በመሄድ ደንበኛ ይሆኑ በባንኮ ድንቅ መስተንግዶ የሚደሰቱ ለማንኛውም መረጃ ወደ ባንኩ የጥሪ ማዕከል በነጻ የስልክ መስመር 690 ላይ ይደውሉ ይላል ከባንክ ባሻገር የሆነው አማራ ባንክ የስፖንሰሮቻችን መልእክት ነው ያሰማናችሁ አድማጮቻችን በርካታ አስተያየቶች እያደረሳችሁን ቆይቷል ቀደም ሲል ስለ ትምህርት ካነሳን በኋላ በርካታ አድማጭ ስለ ትምህርት ጉዳይ ያነሳ ነው እንዲሁም የማዲንጎ አፈወርቅን እልፈተ ሕይወት ተመልክቶ የተሰማቸውን ሀዘን የሚገልጹም እንዲሁ በርካታ ናቸው ከማጠቃላችን ፊት ጥቂት ሀሳብ እናንሳ እንዳልከው ነው እንግዲህ በርካቶች በዚሁ ጉዳይ ነው ሀሳቦቻቸውን የሰጡት ትምህርቱን እናንሳ ስንል እንግዲህ ቀደም ሲል አድማጫችን ወይዘሮ መስከረም ከደወሉት በተጨማሪ በርካቶች ደውለዋልና ከየትምህርት ቤት አምጡ ምንባላቸው ነገሮች የተለያዩ ናቸውና አንዷ አድማጫችን እንደውም ያሉት ምንድነው ልጆቻችን ፊት ትምህርት ቤቱን ያማረረን ስንናገር ልጆቻችንን እንዲቀርጹልን የምናስረክብበት ትምህርት ቤት ስለ ትምህርት ቤቱ መጥፎ ነገር እየሰሙ ማደግ የለባቸውምና አራያ የሚሆኑም ትምህርት ቤቶች በእናንተ በኩል የሚመጡ ካሉ ተሞክሯቸው ለሌሎች ትምህርት ቤት ቢያካፍሉና ይሄንን ጉዳይ ማንሳታችሁንም እኔ ወድጃለሁ ይያሉ የተለያዩ አድማጮቻችን የየራሳቸውን ሐሳብ ሰጥተዋል ብዙም ሰዓት ስለሌለን ነው ሌሎቹን በዘርዘር ማናቀርበው እንግዲህ አድማጮቻችን በጎ ልምድ ያላቸውና ሊበረታቱ የሚገባቸው ትምህርት ቤቶች አገልግሎት ሰጪዎች ካሉ ይደውሉናል ብለን ተስፋ እናደርጋለን በመጪው ሳምንት በሌሎቹም ተከታታይ ሳምንታት እዚሁ ላይ እናጠቃለን ምናልባት ከዚሁ ጋር በተያያዘ የወላጆች ኮሚቴ ለምሳሌ ለምንድነው የወላጆች ኮሚቴ ተቋቋሙት ነው ትልቁ ጥያቄና የወላጆች ኮሚቴ ትምህርት ቤቶችን ከወላጆች ጋር ከተማሪዎች ጋር መቀራረብ አብረው እንዲሰሩ ችግሮቻቸውን በተለያየ መንገድ እንዲታዩ አይነት ነገር ነው ግን አሁን ያለው ነገር የወላጅ ኮሚቴ ብዙ ትምህርት ቤት ውስጥ ብዙ አይሰራም እና ምናልባት ቀደም ሲል እንዳልከው ዳኒ ይፍቱም እንዳልሽው የጥቅም ተጋሪ እየሆኑ ነው አንዳንዶች የሚልም ሀሜት አለ የሚከፈልላቸውም አሉ ይባላልና ራሳቸውን የማጥራትም ነገር ይኖራል ግን ደግሞ ቀደም ሲል እንዳለው ብርቱ የወላጅ ኮሚቴ ካለ ለአብነት ለኛ ቢነግሩን እኛም እነሱን ቀርበን የምናወራበትና ለሌሎች እንዳብነት የምናቀርብበት ነገር ስለሚኖር አድማጮቻችንም በዚህ በኩል እየደወሉ ቢተባበሩ መልካም ነው እንላለን አድማጮች እንግዲህ እኛ ሐሳቦችን ከማቅረባችን በፊት በተከታታይ ያሰማናችሁ የስፖንሰሮቻችንን መልእክት ነው አማራ ባንክና ጊፍት ሪል ስቴት ዘወትር አጋሮቻችን ስለሆኑ እጅግ አድርገን እናመሰግናለን ከ10 ሰዓት ጀምሮ ለእናንተ መቅረብ የጀመረው አዲስ ገጽ ፕሮግራማችን እንግዲህ ሊጠቃለል ነው አብራችሁን በመቆየት ስላዳመጣችሁን በእያላችሁበት በመሆንም አስተያየቶቻችሁን በተለያየ መንገድ ታደርሱን የቆያችሁ አድማጮቻችንን ሁሉ ለነበራችሁ ቆይታ እናመሰግናለን በአጭር የጽሁፍ መልእክት ኤምዲን በማስቀደም 801 ላይ መልእክቶቻችሁን በትልኩልን ምስጋናችን ከፍ ያለ ነው ወይም ደግሞ በአማራጭነት የእጅ ስልካችንን ቁጥር 0941 50 0007 በመጠቀም በማንኛውም ጊዜ ልትደውሉልን አጭር የጽሁፍ መልእክትም ልትልኩበት ትችላላችሁ በቴሌግራም ቻናላችንን ቢቀላቀሉ እንወዳለን ለማስታወስ ያህል በማንኛውም ጊዜ ፌስቡክ ገጻችንን አዲስ ገጽ የሬዲዮ ፕሮግራም እንደዚሁም የዩቲዩብ ቻናላችንን ሰብስክራይብ ላይክ እና ሼር ብታደርጉም ደስ ይለናል በሌሎችም ማህበራዊ ትስስር ገጾች ላይ እንገኛለን ለዛሬ እስከ ፕሮግራማችን ማብቂያ አብረናችሁ የቆየነው የፍትህ ስትራቴጂ ዳንኤል ብርሃኑ መስፍን አሰፋ ከቴክኒክ ባለሙያዎቹ
ከመስፍን ላከ ማርያምና ከመቅደስ አንዳርጌ ጋር በመሆን ነው። ለዛሬ በድምጻዊ ዳና አድማሱ ዘመናዊ በተሰኘ ሙዚቃ እንሰናበታለን። መልካም ሳምንት። አዲስ ገጽ በተለያዩ አነጋጋሪ አዝናኝና ቁም ነገር አዘል ርዕሰ ጉዳዮች ላይ ትኩረቱን ያደረገ የሬዲዮ ፕሮግራም በመስፍን አሰፋ የሚዲያ ፕሮግራም ዝግጅትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ትብብር በየሳምንቱ ረቡዕ ከ10 እስከ 12 ሰዓት ድረስ የሚቀርብ የፕሮግራሙ ዋና አዘጋጅ መስፍን አሰፋ። አዲስ ገጽ